ጤናማ በጣም የሚጣፍጥ ቁርስ እንዴት እንደምሰራ እስኪ ላካፍላችሁ። ዛሬ ከዱቄት ነፃ የሆነ የአጃ ጨጨብሳ አብረን እንሰራለን። አብራችሁኝ ቆዩ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጠይቃችኋለሁ። በመጀመሪያ አጃችን እንደዚህ መፍጫ ላይ እንጨምርና ከፈለግን በጁስ በምንፈጭበት እቃ መጠቀም እንችላለን። ከዛ እኔ 1 ኩባያ አጃ አረኩኝ። ከዛ 1 ኩባያ በዛው በለካሁበት ውሃ 1 ከግማሽ አረኩኝ። ከዛ እንፈጨዋለን ማለት ነው። ቀጠን ያለ ማድረግ አለብን፣ አንደኛ ስስ እንዲሆንልን። ከዛ ደግሞ አጃ ያው በባህሪው እየቆየ እየወፈረ ስለሚሄድ ወፍራም እንዳይሆንብን ቀጠን አድርገን እንፈጨዋለን። ይበቃዋል። አሁን ቆንጆ ሆኖልናል። እንደምታዩት ቀጭን ይመስላል፣ ግን እየቆየ ይወፍራል። ትረስት ዘ ፕሮሰስ። ከዛ እንደዚህ መጥበሻ ላይ ምንም አይነት ዘይት አልተጠቀምኩም። በኪችን ፔፐር እየጠረግን መጋገር እንችላለን፣ አይጣበቅብንም። ያው ጤናማ ከሆነ ቅባትን ማብዛት ስለሌለብን ምንም አይነት ቅባት አልተጠቀምኩም። ከዛ በስሱ እንደዚህ እየጋገርን 1 2 3 ቂጣ እናወጣለን ማለት ነው። ያው እንደምታውቁት ኦት በፋይበር የበለጸገ ቆንጆ ምግብ ነው እና ደግሞ ለፕሮቲን ደግሞ እንቁላል እንጨምራለን። እስከ መጨረሻ ተከታተሉኝ። ይኸውላችሁ ቂጣው እንዴት እንደሚያምር፣ በዛ ላይ ለስላሴው በጣም ደስ የሚለው። ቂጣችንን እንቆራርሳለን። ላይክ ማድረግ አትርሱ። አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ እና አብራችሁ ይቆዩ። ያው ኦት የማጣበቅ ባህሪ ያለው እና ትንሽ ቀዝቀዝ ካለ በኋላ ብንቆርሰው ጥሩ ነው። እኔ ያው ስለቸኮልኩኝ ትኩስ እያለ ነው እየቆራረስኩትኝ ያለሁትኝ፣ ለዛ ነው የሚያጣብቀው። ግን ዞሮ ዞሮ ሲቀዘቅዝ እንደዛ ስለሚተው ችግር የለውም። መፍጠን ከፈለግን ደግሞ በምጣድ መጋገር እንችላለን፣ ሳሳ አድርገን። እኔ አሁን በመጥበሻ ስለጋገርኩኝ ነው እንጂ አሁን አንድ ምጣድ ላይ በቃ 1 ትልቅ እያውጥተን መገላገል እንችላለን። ግን የተወሰነ ከሆነ የምንፈልገው በመጥበሻም በቂ ነው። በዛ ላይ ቶሎ ነው የሚያጠግበው። ትንሽዬ በልተን ያው ፋይበር ስለሆነ ቶሎ ነው የሚያጠግበው። ከዛ ቆራርሰን ምጣዳችን መጥበሻችን ላይ ከጨመረን በኋላ ቅቤ እንጨምራለን። አናበዛም፣ 1 ማንኪያ እና ትንሽዬ ሩብ የሚያክል ነው የጨመርኩት። ከዛ በርበሬ፣ ከዛ ደግሞ ኮረሪማ። ሚጥሚጣ የምትወዱ ከሆነ ሚጥሚጣ መጨመር ትችላላችሁ። እኔ በርበሬ ነው የምጠቀመው በብዛት። ከዛ ሚክስ
አያችኋ ቅቤ በርበሬ ምናምን ስንጨማምርበት መጠባበቁን ራሱ ተወ እና እንዴት እንደሚያምር ሽታው ልነግራችሁ አልችልም። እሳት አናበዛም። በቃ እንደዚህ አድርገን ጨርሰናል። ያው ጨጨብሳችን ማቅረብ ነው ማለት ነው። ከዛ የሚቀጥለውን ምን እንደምንጨምርበት ደግሞ አብረን እናያለን። ከዛ እዛው መጥበሻ ላይ የወይራ ዘይት ትንሽዬ ተጠቀምኩኝ። ከዛ 2 እንቁላል፣ ያው የምትፈልጉትን ያክል እንቁላል መጨመር ትችላላችሁ ለፕሮቲን ማለት ነው። ከዛ ትንሽዬ ጨው እና ትንሽዬ ቁንዶ በርበሬ ጨመርኩኝ። ከዛ እንቁላላችንን እንፈረፍራለን ማለት ነው። ብዙም እሳት አናበዛም። ያው ትንሽ ጠበስ ሲልልን እናወርደዋለን። ከዛ ጨጨብሳችን ላይ እንጨምራለን ማለት ነው። በጣም ሄልዚ ቆንጆ ቁርስ ለልጆችም ለአዋቂም የሚሆን ማለት ነው። በፋይበር እና በፕሮቲን የበለጸገ ጤናማ። በቃ እንደዚህ ከበላን ትንሽ የበልተን ራሱ ቀን ሙሉ ልንውል እንችላለን። ምንም አይርበንም። ይሁት እንዴት እንደሚያምር። እስቲ አብረን እንቅመሰው፣ እንብላ። በጣም ነው የሚጣፍጠው በእውነት። ቅመሱትና ከዛ አመስግኑኝ። ኮሜንት ላይ ንገሩኝ አስተያየታችሁን። ለዛሬ የነበረን ፕሮግራም ይሄን ይመስል ነበረ። አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ባይ።